ሰላም፣ እኔ ኦሊቪያ እባላለሁ። ከልጅነቴ ጀምሮ እስከ 4 ዓመቴ ድረስ በማደጎ ቤት ነው ያደግኩት። 4 ዓመት ሲሞላኝ ግን በጉዲፈቻ ተሰጥቼ በህንድ ከወላጆቼ ጋር በደስታ መኖር ጀምሬያለሁ። ግን 5 ዓመት ሲሞላኝ አሳዳጊ እናቴ በህመም ምክንያት ሞተች። ለ2 ዓመታትም እኔና አባቴ አንድ ላይ መኖር ቀጠልን። ከ2 ዓመት በኋላ አባቴ ሌላ ሴት አገባ። አዲሱ ሚስቱ አንድ ሴት ልጅ አለቻት። የልጇ ስም ሪያ ሲሆን ከኔ በ2 ዓመት ትበልጣለች። እናም እኔ በስተመጨረሻ ታላቅ እህት ስላገኘው በጣም ደስ ብሎኛል። ግን ታላቅ እህቴ ደስተኛ የሆነች አይመስለኝም። ታዲያ በተለያዩ ምክንያቶች እኔና እሷ ልንግባባ አልቻለም። ሌላው ቢቀር እንጀራ እናቴ እንኳ ቤት ውስጥ ያለው ራሱ አይመስላትም። ዛሬ ደግሞ የ10 ዓመት ልደቴ ነው። ገና ከእንቅልፌ እንደተነሳው በሩጫ እየበረርኩኝ ወደ እንጀራ እናቴ ጋር ሄድኩኝ። ታዲያ የእንጀራ እናቴ ልጇ ሪያንን ሜካፕ እየቀባቻት ነበር። ኦ ማይ ጋድ! ዛሬ ልደቴ ስለሆነ ምን አይነት ምርጥ ዝግጅት እንደምታዘጋጅልኝ ሳስብ በጣም ነው የምደሰተው። በዛ ላይ ደግሞ ሜካፕ ከቀባሽኝ በኋላ ምን ያክል ውብ እንደምሆን ማሰብ አልችልም። ምን በአንቺ ስም የቆሻሻ ዝግጅት ራሱ አላዘጋጅም። ደግሞ አንቺን ሜካፕ በመቀባት ምንም አይነት ጊዜ ማባከን አልፈልግም። ከእንጀራ እናቴም ይህንን ንግግር ስሰማ በጣም ነበር የከፋኝ። ታዲያ ግን የኔ ምርጥ አባት ወደ እኔ መጥቶ አቀፈኝ። የኔ ቆንጆ ልጅ ምንም አይነት ሜካፕ አያስፈልጋትም። ቀድሞውንም እሷ በጣም ውብ ናት። መልካም ልደት የኔ ልዕልት። ታዲያም አባቴ በጣም የሚያምር የአንገት ሐብል ሰጠኝ። ቀጥሎም ሁለታችን አንድ ላይ የልደቴን ኬክ ሰራን። ያ ቀን ከአባቴ ጋራ በጣም ምርጥ ጊዜ ያሳለፍኩበት ቀን ነበር። አንድ ቀንም እኔና ሪያ ወደ ትምህርት ቤት አንድ ላይ የሄድን ሳለ አንድ ልጅ ከፊት ለፊታችን ቆመ። እናም አንድ ሮዝ አበባ በእጁ ይዞ ነበር። አንቺ በጣም ውብ ነሽ ኦሊቪያ። አበባውን ሊሰጠኝ ሲል ሪያ ተቀብለው አበባውን መርገጥ ትጀምራለች። ቤት ስንደርስም ሪያ ለእናቷ ያላደረግኩትን ነገር እያለቀሰች ነገረቻት። በዚያም የተነሳ እናቴ ወደ ሰይጣንነት ተቀይራ ከኔ ጋር መጣላት ትጀምራለች። አንቺ ይህንን ያክል የተበላሸሽው ትምህርት እንድትማሪ ስለፈቀድኩልሽ ነው። ስለሆነም ጸባይሽን እስክታስተካኪ ድረስ ትምህርት ቤት አትሄጂም። ቆይ ስሚኝ እናቴ፣ እኔ ምንም ያደረኩት ነገር የለም እና ሪያ ውሸታም ነች እያልሽ ነው? እንጀራ እናቴም ክፍሌ ውስጥ አስገብታ ልትቆልፍብኝ ትሞክራለች። ግን አባቴ መጥቶ ያድነኛል። ታዲያ አባቴ አስደንጋጭ ነገር ነገረኝ። የነገረኝም ነገር ትክክለኛ እናቴን ፈልጎ እንደሚያገኝና ከሷ ጋር ብሄድ እንደሚሻለኝ ነገረኝ። እኔም በጣም እሱን እንደምወደው ነገርኩት። ከጥቂት ሳምንቶች በኋላ አባቴ ለስራ ወደ ሌላ ሀገር ሄደ። እኔም ከእንጀራ እናቴና ከሪያ ጋር ቀረው። በጣም የሚደብሩ ቀናትንም ማሳለፍ ጀመርኩ። አንድ ቀን ጠዋትም እንጀራ እናቴ ከእንቅልፌ ቀሰቀሰችኝ። ባልተለመደ ሁኔታ ቁርስ አመታልኝ ነበር። በዛ ላይ ደግሞ ፊቷ ላይ ፈገግታ ይታያል። እኔ ግን የሆነ ነገር እንዳለ መጠርጠር ጀምሬያለሁ። ቁርሴንም በልቼ ወደ ታች ስወርድ ብዙ ሰዎች ቤታችን ውስጥ ነበሩ። ታዲያ እንጀራ እናቴ ወደ ጆሮዬ ጠጋ ብላ እንዲህ አለችኝ፣ አዳምጪኝ፣ እኚህ የሙሽራው ቤተሰቦች ናቸው እና ተረጋግተሽ ልታወሪያቸው ሞክሪ። በዛ ላይ ከዚህ ቤት በፍጥነት ብትወጪ ደስ ይለኛል። ምን? ስለምን ትዳር ነው የምታወሪው? ገና እኮ 16 ዓመት ራሱ በቅጡ አልሞላኝም። ይህ ደግሞ ወንጀል እንደሆነ አውቃለሁ። በዚሁ ከቀጠላችሁ ደግሞ ራሳችሁን እስር ቤት ውስጥ ነው ልታገኙት የምትችሉት። ቀጥሎ ሰዎቹ ከሄዱ በኋላ እዚህ መቆየት እንደማልችል ገባኝ። እናም ለአባቴ ስለተፈጠረው ነገር በሙሉ በኢሜል ጻፍኩለት። አባቴም የሰጠኝን አድራሻ ይዤ በማታ ከቤት ወጣሁ። ወደ ሎስ አንጀለስ በረርኩ። ግን ሎስ አንጀለስ ሌላ ዓለም ነው የሆነብኝ። የሰዎቹ ንግግር፣ የሚበሉት ምግብ፣ ሁሉም እኔ ከለመድኩት የተለየ ነበር። በዛ ላይ ደግሞ ትክክለኛ እናቴ የፊልም ተዋናይና ታዋቂ ሰው ነበረች። ታዲያ የኔን ማንነት ስታውቅ በጣም ደነገጠች። ግን ብዙም ሳትቆይ አቅፋ ሳመችኝ። እናም ስሜን ስትጠራ በጣም ደነገጥኩ። እናም የምታውቀኝ ከነበረ ለምን እንዳልፈለገችኝ ጠየኳት። እሷም ታዋቂ ስለሆነች ብዙ ትኩረት ላለመሳብ ፈልጋ እንደሆነ ነገረችኝ። ያም ሆነ ይህ ግን ዋናው ቁም ነገር እናቴን ማግኘቴ ነው። እናም እዚህ ኑሮ ጥሩ ያለ ይመስላል። እናቴ 3 ገረዶችን ቀጥራልኛለች። በዛ ላይ ደግሞ ምግብ የምበላው በተለያዩ ባለ 5 ኮከብ ሆቴሎች ነው።
አርቲስቷ እናቴን በዚህ ሳታበቃ በሎስ አንጀለስ ውስጥ አለ የተባለ ትምህርት ቤት አስመዘገበችኝ። ትምህርት ቤት መሄድ በጀመርኩ በመጀመሪያ ሳምንት ውስጥ ብቻ ተማሪዎች ከኔ ጋር ጓደኛ ለመሆን ይፈልጉ ነበር። ሰላም ኦሊቪያ፣ እኔ በዚህ ትምህርት ቤት ውስጥ የሴቶች ባስኬትቦል ቡድን መሪ ነኝ። ከኔ ጋር መቀመጥ ከፈለግሽ ከጎኔ ቦታ አለ። ሰላም ኦሊቪያ፣ እኔ ትምህርት ቤቱን ላስጎበኘሽ ይችላሉ። እኔ በዚህ ትምህርት ቤት ውስጥ በጣም ተወዳጁ ወንድ ነኝ። እንደምታዩት ሁሉም ሰው ከኔ ጋር መሆን ይፈልጋል። ግን ይሄ ትምህርት ቤት ከሌሎቹ የተለየ ነው። ሁሉም ሴቶች የወንድ ፍቅረኛ አላቸው። በዛ ላይ ደግሞ በየቦታው ሲሳሳሙ ያለው። ታዲያ በጊዜ ሂደት ብቸኝነት እየተሰማኝ መጥቷል። እናቴም በአብዛኛው ቢዚ ስለምትሆን ከሷ ጋር ጊዜ ማሳለፍ አልቻልኩም። በዚህ የተነሳ ድብርቴን ለማጥፋት የተለያዩ ምግቦች ቤት ሆኜ መማር ጀመርኩ። አንድ ቀን እናቴ አንድ የቲቪ ሾው ላይ ቀርባ ሽሪምፕ እንደምትወድ ስትናገር ሰማሁ። ታዲያ እኔ ከዩቲዩብ ላይ የሽሪምፕ አሰራር በመመልከት ለእናቴ አሪፍ አድርጌ ሰራሁላት። ነገር ግን ሳቀርብላት ምግቡን ተጸየፈችው። ኦሊቪያ፣ ይሄ ምንድነው? በጣም ያስጠላል። እማዬ፣ ትላንት በቲቪ ሾው ላይ ሽሪምፕ እንደምትወጂ ስትናገሪ ሰምቼ ነው የሰራውልሽ። ግን ተናገርኩ ማለት ወዳለው ማለት አይደለም። ታዲያ በሚያሳዝን ሁኔታ ምግቤን ሳትቀምሰው ተነስታ ሄደች። ይሄም ለኔ ልብ ሰባሪ ነበር። በሚቀጥሉት ቀናትም ብዙ ወንዶች ፍቅረኛቸው እንደሆን ይወተውቱኝ ጀመር። እኔ ግን አንዱንም ለመቀበል ፈቃደኛ አልሆንኩም። ግን አንድ ኤለን የሚባል ልጅ ወደኔ መጣ። ከጠራኝም በኋላ የትምህርት ቤቱ ዳይሬክተር እንደጠራኝ ነገረኝ። እኔም በፍጥነት ሄጄ በሩን ልከፍት ስል እጄን ያዘኝ። እዛ ብዙ ተማሪዎች ስላሉ ወደዚህ እንድመጣ ፈልጎ እንዳደረገ ነገረኝ። እና ሁለታችን ብዙ ማውራት ጀመርን። እሱ በጣም ማራኪና አይኖቹ የሚያምሩ ሰው ነው። ብዙም ሳይቆይ አንድ ላይ ምግብ መብላት ጀመርን። እናም እስከዛሬ ካየዋቸው ወንዶች በሙሉ የተሻለ ሆኖ ታየኝ። አንድ ቀን ወደ ቤታችን አመጣሁት። ባልተለመደም ሁኔታ እናቴ ቤት ነበረች። እኔም እንዴት ስራ እንዳልሄደች ጠየቅኳት። እሷም ዛሬ እረፍት እንደሆነች ነገረችኝ። ኦ ማይታመን ነው! እሷ ያንቺ እናት ናት? እኔ ያንቺ በጣም ትልቅ አድናቂ ነኝ። እባክሽ ልትፈርሚልኝ ትችያለሽ? ምን? እናቴ ለምንድን ነው እንዲህ የምትተውነው? ይሄ ሞኝ ደግሞ አድናቂሽ ነኝ ይላታል እንዴ? የተፈጠረው ነገር ቢያበሳጨኝም ምግብ ለማዘጋጀት ሁለቱን አንድ ላይ ትቻቸው ወደ ኪችን ሄድኩኝ። ግን ተመልሼ ስመጣ እናቴ አቅፋው አየዋት። ምን ነው አንተን የመሰለ ልጅ በወልድ እናቴ አብዳለች ማለት ነው? እኔም ግራ ቢገባኝ ሶፋው ላይ ሶሻል ሚዲያ ላይ የሁለቱ ጉዳይ ቫይራል እንደወጣ ነገረኝ። እኔም ስልኬን በፍጥነት አውጥቼ ስመለከት አይኔን ማመን አቃተኝ። ታዋቂው አክተር ከአንድ ተማሪ ጋራ የፍቅር ጊዜ እንዳሳለፈች የሚያሳይ ዜና ነበር። እናቴ እንዴት አረጋለች ብዬ አላስብም ነበር። ተበሳጭቼም ወደ ቤት ሄድኩኝ። እናቴ ግን ምንም ነገር እንዳልተፈጠረ አደረገች። ይህ በጣም የተለመደ ነገር ነው ማሬ። እንደኔ ታዋቂ የሆነ ሰው እንዲህ አይነት ነገር ብዙ ጊዜ ያጋጥመዋል። ግን ብዙ አትጨነቂ። እሱም ወላጅ እንደሌለው ስለሰማሁኝ በዛ ላይ ደግሞ የሚኖረው መጠለያ ካምፑስ ስለሆነ እንደ ልጄ በማደጎ ላሳድገው አስቤያለሁ። ከዛ በኋላ ሁሉም ነገር ይለወጣል። ምን? ይሄ በፍጹም አይሆንም። እሱ ፍቅረኛዬ እንዲሆን እንጂ ወንድሜ እንዲሆን አልፈልግም። ግን እናቴ እኔን ሳትሰማኝ ፈገግ እያለች ሄደች። በቀጣዩም ቀን እናቴ ወደ እኔ ክፍል መታ ዛሬ አዲሱ ፊልሟ እንደሚመረቅና አብሬያት እንድሄድ ጋበዘችኝ። ቦታው ላይ ስደርስም በቲቪ ብቻ የማውቃቸውን ብዙ ታዋቂ ሰዎችን አየሁ። ቀጥሎም አንዲት ሴት ወደ እኔ ቀርባ እኔ ልጇ መሆኔን ጠየቀችኝ። ምን? እኔን የመሰለ ወጣት እሷን የሚያክል ልጅ የወለድኩ ይመስልሻል? በዚህ ጊዜ ልጅ ወልጄ ስራዬን አላበላሽም። ስላሳዘነችኝ በማደጎ ወስጄ እያሳደግኳት ነው። እሷ በጣም መጥፎ እናት እንደሆነች ለውስጤ መናገር ጀመርኩ። ፕሮግራሙም አልቆ ወደ ቤት ስንመለስ ቤት እስክንደርስ ድረስ አንድ ቃል አልተነፈስኩም። እናቴም ብትሆን ይቅርታ ከመጠየቅ ይልቅ ሰበብ መደርደሩን ተያይዘዋለች። ልጄ፣ የኔ ህይወት እንደዚህ ነው። አንቺን እንደወለድኩኝ ቢያውቁ እያረጃው እንደሆነ ስለሚያስቡ በስራዬ ላይ ችግር ይፈጥራል። ይሄ ምን አይነት በውሸት የተሞላ ዓለም ነው?
ይህንን ኑሮ ሙሉ በሙሉ ጠልቼዋለሁ። በቀጣዩ ቀንም ወደ ትምህርት ቤት ሄድኩኝና ኤለን ስለ ጉዲፈቻው እንደሚያውቅ ጠየኩት። እሱ ግን አቀፈኝ። እህቴ እንዴት ነሽ? ናፍቀሽኝ ነበር። ምን? አንተ እኮ ፍቅረኛዬ ነህ። አትቀልጂ እህቴ። አሁንማ ታዋቂ እናትና ደስ የምትል እህት አለኝ። በዚህም በጣም ደስተኛ ነኝ። ይህንን ስሰማ በንዴት ተቃጠልኩ። እናም ኤለንን በጥፊ ብዬ ሄድኩኝ። ተናድጄም ክፍል ስገባ ተማሪዎች የእናቴን አዲስ ፊልም ትኬት እንድሰጣቸው ይጠይቁኝ ጀመር። ለምንድን ነው ግን ሎስ አንጀለስ ከመጣው ጊዜ ጀምሮ የሚያጋጥመኝ ሁሉ ሰው እብድ የሆነው ብዬ ራሴን መጠየቅ ጀመርኩ። ታዲያ ቤት ከሄድኩኝ በኋላ ቦርሳዬን ይዤ ከቤት ልወጣ ስል እናቴ ጠርታኝ ዛሬ የኤለንን የጉዲፈቻ ወረቀት የሚፈርሙበት ቀን ስለሆነ አብሬያት መሄድ እንደምፈልግ ጠየቀችኝ። እኔም ንዴት ላይ ሌላ ንዴት ተጨምሮብኝ ከቤት ወጣሁ። ሆቴል ከያዝኩም በኋላ ለአባቴ እንዴት እንደናፈቀኝ ኢሜል ጻፍኩለት። አባቴም ከጥቂት ጊዜያት በኋላ እንደሚመጣ መለሰልኝ። ቀጥሎም እኔ ማስተር ሼፍ ዩኤስኤ ላይ ለመወዳደር ተመዘገብኩ። እንደ ዕድልም ሆኖ ለፍጻሜ ደርሼ አሸነፍኩ። በተሸለምኩትም ገንዘብ አንድ ትልቅ ሬስቶራንት ከፈትኩ። ታዲያ አባቴ የመጀመሪያው ደንበኛ ሆኗል። ውድ ቤተሰቦቻችን እንደዚህ አይነት ምርጥ ታሪኮችን በየቀኑ እንዲደርሷችሁ ቪዲዮውን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።